ለወንድሞቻችን እንደው ለአፋሮችስ መልእክት እንደው አጭር መልእክት ለአፋር ወንድሞቻችን እንግዲህ ዙሮ ዙሮ ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለው ገመድ ምንጊዜም ቢሆን የማይበጠስ ገመድ ስላስተሳሰረና አፋር ልጆቻችን አፋር ወንድሞቻችን እንግዲህ ወዲያ መገዳደል ይብቃን። አማራ አፋር የሚለው ነገር ይብቃን። ሙስሊም የሚለው ነገር ይግዛን። አፋርም ሙስሊም ነው፣ አማራውም ሙስሊም ነው። ሁሉም ላኢላሃ ኢላላህ ባይ ነው። ሁሉም አላህን እንፍራ፣ ሁሉም አላህን እንፍራ። የአላህ ተከታይ ነን፣ የአላህን ትእዛዝ ሙሊ ነን፣ የነብዩ ተከታይ ነን። ሁሉም አፋርም አፋርነቱን ይዞ አይደለም ቀብር የሚገባው ላኢላሃ ኢላላህን ይዞ ነውና እባካችሁ ተሳተፉ፣ ለሰላም እንሳተፍ። ይብቃን፣ መገዳደል ይብቃ እንላለሁኝ። አሰላሙ አለይኩም። ጠብቀው ሰላም ይሆናል ብለን ነው የምንለው። የወጡ ህጎች ብዙ አሉ። ኢንሻአላህ ከወጡ ህጎች ከሁሉም ያሉ ወንጀለኞችን በአገር ባህል መጀመሪያ አሁን መቼም ወደፊት ቋሚ ህግ እስከምናቋቁም ድረስ በአገር ባህል ያው ማንኛውም ሌባም ሆነ ከገዳይም ሆነ ማንኛውም በአገር ባህል እንይዛለን፣ በሸሪዓ እንይዛለን፣ በብዙ ነገሮች ወጥረን ይዘን ከዛም ቢካለ ደግሞ ወደ መንግስት እናስተላልፋል ብለን በይህ ወጥቷል ህጉ። ኢንሻአላህ ይሄ እንዲተገበር ሁላችሁም ይሄ ሰላም የሚመለከተው ሁሉ በጎናችን እንዲቆም ኢንሻአላህ እንፈልጋለን። ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ እንግዲህ በባለፈው በጉርቡ መልእክት ተላልፎ ነበረ። አማራዎቹም ከአንድ ቦታ ላይ ሀሮ ማዕከል ላይ እንገናኝ፣ አፋሮቹም ደግሞ አንድ ቦታ ላይ መርጣችሁ እንደምትገናኙ በጉርቡ ተላልፎ ነበር። እኛ ዛሬ ማሻአላህ በተሳካ ሁኔታ ከራያ ቆቦ ወርቄ ቁጥር 25 አረሪት ጀምሮ ያለ አመራርም የሃይማኖት መሪዎች ሀገር ሽማግሌዎች ተሰባስበናል። ስለዚህ እስከ ዛሬ ስናሳልፋቸው የነበሩ ስንፈጽማቸው የነበሩ እያየን ዝም ስንላቸው የነበሩ ነገሮችን ገምግመን በጣም የሚያስጠላና አጸያፊ የሆኑ ተግባራቶች ናቸው ሲፈጸሙ የነበሩትና አሁን እነሱን አውግዘን ኢስላም ብሔር የለውም፣ ኢስላም ድንበር የለውም፣ ኢስላም ዘር የለውም፣ ጎሳ የለውም። ስለዚህ ኢስላም በሚያስተሳስረን ገመድ አንድ ሆነን ሰላማችንን ወደ ነበረበት እንዲመለስ ለአፋሮቹ ይሁን ለአማራዎቹ መቼም በአንዴ መንገድ እንሄድ ነው። ብዙ ተለፍቷል፣ ብዙ ተደክሟል። የደከምነው ድካም ከዚህ ደርሷል። ያን ሁሉ አላዋጣንም። አሁን እስቲ መለስ እንበል። እንደዚህ ያለ ቴክኖሎጂ ረቆ እንደዚህ ያለ ቴክኖሎጂ አንድ ቦታ ላይ ቁጭ ብለን 10 20 50 ሰው እየተነጋገርን እያወራን የምንጋደለው መጋደል ድሮ አባቶቻችን የማያውቁት ሲጋደሉ በነበረው መጋደል አሁን የምንሰራው ስራ እያስጠየፈ ስለሆነ ማቢና አፈሪ አመራር አቶ ሁሴን ዘገየ ይባላል። እንግዲህ 025 ቀበሌ ማለት አረሪት ነው። እንግዲህ ከዛ ተነስቶ እዚህ መጥቶ ውይይታችንን ተካፍሏል። ሁሴን እንግዲህ ምን ትላለህ ስለ ዛሬው ውይይት? ምን ያህል ደስተኛ ነህ? ምን ያህልስ ልተገብረው ተነስተሃል? በጣም ከሚገባ በላይ ደስ ብሎኛል። ወደፊት ያለውን ችግር ትተን ወደፊት ለዘላቂ ልማት ባንዲ ላይ እኛ ወደ ጭፍራ እናንተ ወደ አረሪት መጥታችሁ ባንዲ ላይ እንድናለማ በጣም የዛሬው ውይይት በጣም ደስ ብሎኛል ከሚገባ በላይ። ለምን እናንተ ሙስሊም ናችሁ፣ እኛ ሙስሊም ነን። በሃይማኖታችን መጋደል ስለማይፈቅድ በጣም ደስ ብሎኛል። እናንተም ቁርማ የገባውን ሀብታ የሚያረባውን ሰው ወደ ውይይቱ ስባችሁ መክራችሁ ወደ እናንተ ቀጣይ ላለው የወንድሞቻችን ከአፋር ጋር ያለን ግንኙነት ያማረና የሰመረ እርቁ ዘላቂነት ያለው እንደስተዛሬው ተጀምሮ የሚፈርስ ሳይሆን ጥንት ነበር እኮ እንደዚህ ሲደረግ የነበረው ተብሎ ታሪክ የሚሰራበት ውይይት የተደረገበት አጋጣሚ ነውና በእኛ በኩል በጣም ደስ የሚል ጊዜ ነው። አንድ ሀሳብ አንድ አላማ ይዘን ሁሉም የተገኘው አካል በስሜት ወደ ቀበሌ ወርዶ ታች ያለውን ጫካ የገባውን ጫካ የሚውለውን ማህበረሰብ በቁርጠኝነት ለማሳመንና ይህን ሰላም ወደ ግቡ ለማድረስ በቁርጥ ሀሳብ በድምዳሜ የተለያየንበት መድረክ ነው። ማቢና አፈሬ የአወያይ አማራ ሲናማል ግራማ ጋሪናይ ጋሪኖ ማቢና ያነማ ሐዶል ተሳኩ አላ ኮቦ ሀማ ያነማ ያገቡኩ አራሪቲ ሀማ ያነም ያከመሪ ሲብሰባል ጋህኔ ይሲንካዱ ተማና ሀባይ አዎ ሀቤኒ ኮዲ አይሶል ናርዴህ ያነም ሂነይ ባሮ ህቡሳ ካሎላ ሲኒካ እንግዲህ ውድና የተከበራችሁ ተከታታዮች በሙሉ
አሁን አይደለም ሀቂቃ የአፋርና በወሎ መካከል አለመግባባት የተፈጠረው በጣም ቆይቷል። እኔም ደግሞ ካነሳሁት ትንሽ ዋላ ደርብ ያለው ዛሬ ደግሞ ሰው አግኝቼ ጓደኛ አግኝቼ በጣም ብዙ አባቶችና ወንድሞችን አግኝቼ ነገሩ ከዚህ ደርሷል። ኢንሻአላህ አሁንም ቀጣይነት ያለው ይሆናል። ዛሬ አጠቃላይ ውይይት ተወያይተናል። በሸሪዓ መሪዎችና ደግሞ በቄዴዎች አጠቃላይ በአመራሮች የሚገደብ ተኩስ የተሰማበት ቦታ ካለ መቀጮ ተዘጋጅቶ ሸሪዓ መሪዎች እንደገና ደግሞ ሰደቃውን እንዳይበሉ ጠንከር ያለ መልእክት ተላልፎ ጠንከር ያለ አጀንዳ ተይዞለት ዛሬ ተወያይተን ጨርሰናል። በወንድሞቻችን እንግዲህ በአፋሮች በኩል ያለው መልእክት ደግሞ እንጠብቃለን። እነሱም ተሰጥቷቸዋል። ሰሞኑን እንግዲህ የሚሰሩት ስራ አላቸው። እነሱም ሐቂቃ ብዙ የሚንቀሳቀሱ ወጣቶች ፈጥረናል በአፋር ክልል ላይ። እነሱ ደግሞ ይሄን ጉዳይ አሳስቧቸው የሚንቀሳቀሱ በጭፍራም በእዋም በአውራም ያሉ ወጣቶች አሉ። የፖለቲካ አመራሮችም አሉ። እነሱን መልእክታቸውንና የደረሱበትን ደግሞ እንፈልጋለን። እኛ ከዚህ ደርሰናል። ስራ እየሰራን ነው። ቀጣይነት አለው። በ3 ቀን በ4 ቀን ኢንሻአላህ ደግሞ ሌላ መልእክት ይጠብቃቸዋል እላለሁኝ። መገዳደል አይጠቅመንም። ከወንድሞቻችን ላይ ጥይት አንተኩስም፣ ይብቃን በሚል ውሳኔው ተወስኗል እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።